ሶሻል ሚዲያ ቶታሊ ጥሩ አይደለም እያልኩ አይደለም። ለምን መሰላችሁ? መጽሐፍቶችም አንዳንዴ የተሳሳተ መረጃንም ይዘው ሊቀመጡ ይችላሉ። ስለታማ ነገሮች ምግብን ለማብሰያነት ከማዘጋጀት በዘለለ ሰውንም ሊጎዱ ይችላሉ። የዚህ ግን እኛ ራሳችን በአጠቃቀማችን የሚወሰን ሆኖ ሳለ ዓለማችን ላይ ከ5.7 ቢሊዮን ሰዎች በላይ ሶሻል ሚዲያ ተጠቃሚዎች ናቸው። ወደ 60% የተጠጋ ቁጥር ነው ለዓለማችን ህዝብ። ቲክቶክ ወደ 1.7 ቢሊዮን ተጠቃሚዎች አክቲቭሊ ወርሃዊ ተጠቃሚዎች አሉት። ዩቲዩብ ከ2.5 እስከ 2.7 ቢሊዮን የሚገመቱ አክቲቭሊ ወርሃዊ ተጠቃሚዎች አሉት። አግሪካልቸራል ኤጅ በሚባልበት ዘመን ላይ ላንድ ዋጋ ነበረው። ኢንዱስትሪያል ኤጅ በሚባልበት ዘመን ላይ አምራች ፋብሪካዎች ዋጋ ነበራቸው። የኖሌጅ ኤጅ ላይ ኢንፎርሜሽን በጣም ዋጋ ነበረው። አሁን ያለንበት ጊዜ ላይ ደግሞ ኢትስ ኦል አባውት አቴንሽን። በማንኛውም ሁኔታ ውስጥ እውቀት ቢኖረው አንድ ሰው ባይኖረውም ምን ያስፈልገዋል? አቴንሽን ያስፈልገዋል ነው። ፖለቲክስ ፎሎስ አቴንሽን ናውዴይስ ማኒ ፎሎስ አቴንሽን። ነገር ግን ይህ አቴንሽን በጣም ሰዎች የሚሳሳቱት ጊዜያዊ መሆኑ ነው። በዚህ ሁኔታ ውስጥ የራሱ የሆነ የመረጃ ማዕበል ይዞ መጥቷል። እንደ ደራሽ ነገር ነው። ሶሻል ሚዲያን ተማምነው ቢዝነስ የጀመሩ በጣም ብዙ ሰዎች አሉ። በጣም ብዙ የሚያስፈራው ነገር አርቲፊሻል ኢንተለጀንስ ከሚቀጥሉት 10 እና እስከ 20 ዓመት ባሉት ጊዜያቶች ውስጥ የሚሰጠን ግብአት በጣም አስፈሪ ነው። በዛ ሰዓት ላይ ማን ውድ ይሆናል ካላችሁኝ፣ ቁም ነገር ላይ ፎከስ ያደረጉ ሰዎች ሞር ቫሉብል ይሆናሉ። ሶሻል ሚዲያ ባለው የእድገት ፍጥነት ልክ አካሄዱ የሚያስፈራ ነው። ምን ማለት ነው? አንድ አቬሬጅ ሰው ከ2 ሰዓት እስከ 2 ሰዓት ተኩል በቀን በጣም በትንሹ አቬሬጅ ቢያሳልፍ which means በአመት አንድ ሙሉ ንጹህ ወር ያጠፋል ማለት ነው። ይሄ ማለት ሙሉ እድሜው የ7 ወይም የ8 ዓመት ጊዜውን በሶሻል ሚዲያ ሊያቃጥል ይችላል ማለት ነው። ሌሎች አስጊ የሚባሉትን ግን ማታ ነግራችኋለሁ።